እዚህ ቦታ ህልሞች ሁሉ እውን ሆነዋል። ባላንጣዎች፣ ተቃራኒዎች በቲያትሩ መጨረሻ ላይ በሐዘን ደምድመዋል። የቦታው ባለቤቶች ግን በገናና የድል ምሽቶች ደግመው ደጋግመው በደስታ ስሜት ተሞልተዋል። በዚህ ቦታ ዓለም የማይረሳቸው የእግር ኳስ ውብ ስጦታዎች ተወልደው ገነው አልፈዋል። የጨዋታን መንገድ ያበጁ ሐሳቢዎች ተፈጥረው ተሸኝተዋል። በዚህ ቦታ ጆርጅ ቤስት እስከ ቁንጅናው ዘንጧል። ቻርልተን የዩናይትድን ታምር ምሽቶች መርቷል። ዴኒስ ሎው የተለየ ሰው ሆኗል። ካንቶና ኮሌታውን አቁሞ ቦታው የንግስና ምድር ነው ብሏል። ሮይ ኪን ጥሩር እንደለበሰ ወታደር ተዋድቆበታል። ክርስቲያኖ ሮናልዶ ከውብ ልጅነቱ ጋር ወደ እግር ኳስ ከፍታ የተንደረደረበትን ክሎት ጀምሮበታል። የክላስ ኦፍ 92 ትውልድ ዴቪድ ቤካም እንደ ፊልም ገጸ ባህሪ ገኖበታል። ፖል ስኮልስ በጸጥታ ደምቆበታል። ሪያን ጊግስ የግራግር ታምራቱን አሳይቶበታል። ሰር ማት በስቢ ከሞት የተረፈ ቡድን ጠጋግነው የአውሮፓ ሻምፒዮን ሆነውበታል። ከሁሉ በላይ በዚህ ቦታ ቆፍጣናው ስኮትላንዳዊ በሳቅ በቁጣ በስላቅ በአባታዊ ስሜት እየተንቆራጠጡ የድል ምድር አድርገውታል። ቲያትር ኦፍ ድሪምስ ኦልድ ትራፎርድ። በዚህ ስታዲየም ያልተፈጠረ ነገር የለም። የማንቸስተር ዩናይትድን ታላቅ ምልክት ኦልድ ትራፎርድ